ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ ነኝ። አብራችሁን ቆዩ። ከጸጥታው ዘርፍ ጋር በመሆን የአካባቢውን ሰላም ለማጽናት እንደሚሰሩ የምዕራብ አርማጭሆ ወረዳ አሽከርካሪዎች ተናገሩ። በምዕራብ ጎንደር ዞን የምዕራብ አርማጭሆ ወረዳ ለሰላም ዘብ እንቆማለን የልማት አርበኛ እንሆናለን በሚል መሪ ሐሳብ ከባጃጅና ከሞተር አሽከርካሪዎች ጋር የውይይት መድረክ ተካሂዷል። በመድረኩ ከውስጥና ከውጭ ጠላቶች የሚሰነዘሩ ጥቃቶችን በጋራ መመከት እንደሚገባ የገለጹት የምዕራብ አርማጭሆ ወረዳ ምክትል አስተዳዳሪና የንግድና ገበያ ልማት ጽሕፈት ቤት ኃላፊ አቶ አሰማርቶ አላምረው ናቸው። የተገኘውን አንጻራዊ ሰላም በዘላቂነት በማስፈን ሰባተኛው ጠቅላላ ምርጫ በስኬት እንዲካሄድ አሽከርካሪዎች የድርሻቸውን እንዲወጡ አሳስበዋል። የምዕራብ አርማጭሆ ወረዳ መንገድ ትራንስፖርት ጽሕፈት ቤት ኃላፊ አቶ ድንቃለም ደጀን አሽከርካሪዎች የመንገድ ደህንነትን ጠብቀው በማሽከርከር የትራንስፖርቱን አገልግሎት ስኬታማ በማድረግ የበኩላቸውን ሊወጡ ይገባል ብለዋል። የአካባቢውን ሰላም ለማስጠበቅ ሁሉም አሽከርካሪዎች የድርሻቸውን መወጣት እንዳለባቸው ያሳሰቡት የምዕራብ አርማጭሆ ወረዳ ፖሊስ ጽሕፈት ቤት የመንገድ ትራፊክ ተቆጣጣሪ ምክትል ኢንስፔክተር አበባው ዳኛው ናቸው። የውይይቱ ተሳታፊ አሽከርካሪዎች በበኩላቸው በተጀመረው ሕግ የማስከበር ስራ ከመንግስት ጎን በመሆን ተገቢውን አገልግሎት በመስጠት እንደሚሰሩ ተናግረዋል። መረጃውን ያደረሰን የምዕራብ አርማጭሆ ወረዳ መንግስት ኮሚኒኬሽን ነው።